የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 12 ዋቲቆም ኢየሩሳሌም ቤተፋጌ ወቢታንያ እንተ ገቦ ደብረ ዘይት ወፈኖ ክልኤተ ማርዳይሁ ኢየሩሳሌም ለመግባት በደብረ ዘይት አጠገብ ወደ ቤተፋጌ ወደ ቢታንያ በደረሱ ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። ወደ አገርም በገባችሁ ጊዜ ያን ጊዜ ከዚህ በፊት ሰው በላዩ ያልተቀመጠበት የአህያ ግልገል ታስሮ ታገኛላችሁ፣ ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታው ይሻዋል በሉት። በዚያች ጊዜ ወደዚህ ይሰደዋል። ሄደውም በበሩ አጠገብ ባለው ሜዳ በመንገድ ዳር የታሰረ አህያ አገኙ፣ ፈቱትም። ከዚያ ቆመው የነበሩትን ምን ታደርጋላችሁ አህያውን የምትፈቱት አሏቸው። ጌታ ኢየሱስን እንደ አዘዛቸው ነገሯቸው። እነርሱም ተዋቸው። ግልገሉንም ወደ ጌታ ኢየሱስ ወሰዱና ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከእንጨት ቆርጠው በመንገድ ቅጠልን እየጎዘጎዙ ብዙም
ብዙዎች ናቸው፣ የጎዘጎዙ ብዙዎች ናቸው። ልብሳቸውንም ያነጠፉ አሉ። በፊት የሚሄዱ በኋላም የሚከተሉ እንዲህ እያሉ ይጮኹ ነበር፣ ሆሳዕና በአርያም ስም የሚመጣ የተባረከ ነው። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥትም የተባረከች ናት። ሆሳዕና በአርያም። ጌታ ኢየሱስም ወደ ኢየሩሳሌም ወደ ቤተ መቅደስ ገባ። ሁሉንም አይቶ በመሸ ጊዜ ከአስራ ሁለቱ ጋር ቢታንያ ሄደ። ከኦሪትና ከነቢያት አንዲት ቃል ጥቂት ወርቅ የሰማይና የምድር ናት። የተከበረ የሰማይ ዘንዶች ተንቀጠቀጡ፣ ለቅዱስ ስሙ ክብር ሲሰጡ። በዙፋነ ኪሩብ የሚቀመጠው በእሳት ድንጋይ ምድሩን አጠረ። ዘምሩ ለእግዚአብሔር ለጌታ ዘምሩ፣ የተከበረ ነው በሰማይ በምድር፣ የተከበረ ነው በሰማይ በምድር። Yeah.
ብሎ እንደነገረን እየሰማን እንድናስተውል እያየን እንድናስተውል መድኃኒታችን ኢየሱስ ክርስቶስ ይህንን ቀን ይነግረናል፣ ያስተምረናል። ስለዚህ አመስጋኞች ሆነን የተዘጋጀልንን የክብር ርስት እንድንወርስ መድኃኒታችን ኢየሱስ ክርስቶስ መከራ መስቀሉን ሞቱን አስበን በትንሣኤው እንድንተባበር ክርስቲያኖች ማስተዋል ጥበብ ያስፈልገናል። አመስጋኞች መሆን ያስፈልገናል። ምስጋናችን ደግሞ እንዲሁ የለበጣ እንዳይሆን እግዚአብሔር የሚያየው እግዚአብሔር ፊት የሚሰማ እግዚአብሔር ፊት የሚደርስ የምስጋና ሰዎች እንድንሆን ቅዱስ መጽሐፍ ያስተምረናል። እግዚአብሔር አምላካችን አመስግነን ይህንን አስፈሪውን ክፉን ዘመን እንድንሻገር መንፈሳዊ ጥበብን ለእያንዳንዳችን ያድለን። ሞት ከፊታችን ይቀድማል። አሁን እናታችን በእውነት በዚህ ቦታ ላይ ትልቅ ያገለገሉ ቀደም ብዬም ባለውበት ጊዜ የምናውቃቸው ደግ እናት ናቸው። እንግዲህ ሞት እንዲህ ሆኖ ለእኛ ምሳሌ ያሳየናል። በዚህ በተቀደሰ ዕለትም ተጠርተው መሄድ ምን ያህል በጎ መንፈሳዊና የበረከት ሰው መሆናቸውን በእውነት ከዚህ የበለጠ ምስክርነት የለም። ስለዚህ ሞት በሁላችንም ጥላ የሚዞር ስለሆነ በሚያልፈው ዓለም በሚያልፈው ስጋችን የማያልፍ መንፈሳዊ ሥራ ለመስራት ልንነቃ ልንተጋ ይገባናል። ይህ የመጨረሻውና ክፉና አስፈሪ ዘመን ላይ ያለን ሰዎች ነንና እግዚአብሔርን አስደስተን መንፈሳዊ ሥራ ሰርተን አምላካችንን በተለይም ከፊታችን የሚጠብቀን የሰሙነ ሕማማትን በእንባ በጸሎት የክርስቶስን መከራ መስቀል አስበን ትንሣኤውን በበረከት እንድንቀበል የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። የሰማነውን በልቦናችን ያሳድርብን። እሺ፣ ለመላከ ሰላም ቀሲስ ጸጋ አምላክ እግዚአብሔር የአገልግሎት ዘመናቸውን ይባርክልን፣ ረጅም ዕድሜ ይስጥልን። እንግዲህ ከዚህ በመቀጠል ኢየሱስ ክርስቶስ ሁሉን የሚል ጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር እንማልዳለን። ዳግመኛ እንማልዳለን። የሕያዋን ጌታ የሙታን ሕይወት ተስፋ ለቆረጡት አለኝታ የተቸገሩትን የሚረዳ ኃጥአንን የሚያነጻ ሞትን ያጠፋው የሰይጣንን ወጥመድ ቆርጠህ ለሰው ትውልድ ሕይወትን የሰጠ አቤቱ ወደ አንተ እንለምንሃለን እንማልዳለን። ለዘላለም የማትሞት ነው የሕይወት ሳጥንን በአንተ ዘንድ ነው። በሃይማኖት ስለሞቱ ስለቀደሙ አባቶቻችን ስለ ጳጳሳት፣ ስለ አለቆችና ስለ ኤጲስቆጶሳት፣ ስለ ቀሳውስትና ስለ ዲያቆናት፣ ስለ አንባቢያንና ስለ አንባቢዎችና ስለ መዘምራን፣ ስለ ደናግልና ስለ መነኮሳት፣ ስለ ሕፃናትና ስለ ሕፃናት ሲባል ባልቴቶችና አባትናት ስለሌለው ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ ወለተ ማርያም ነፍስ ዘለረቱ ስልጣን ብከ እግዚአብሔር አምላክነ ክርስቶሳውያን ማሮሙ ወተሳሎሙ ሰኩሎሙ ክርስቶሳውያን ማሮሙ እግዚኦ ነፍሰ ኩሎሙ ክርስቶሳውያን ማሮሙ
ኩሎሙ ክርስቶሳውያን መሃሮሙ ወተሳሎሙ ነፍሳተ ኩሎሙ ክርስቶሳውያን። አምላካችን እግዚአብሔር ሆይ አገልጋዮችን ሴቶችን ወንዶችን ሁሉ ማራን ይቅር በለን። ከወገኖችን ላይ ትላንት በእውነት በሚገባ ጠርታቸው በዚህ ቦታ ስላለነው ሰዎች ሁሉ እንለምንሃለን። ነፍሳቸውን ስለለመለመ ቦታ በዕረፍቱ ሐዘን በአብርሃም በይስሐቅ በያዕቆብ አጠገብ በመንግሥተ ሰማያት አሳርፍ ወደ ብርሃን በሚመሩ በመላእክት መሪነት በዘላለማዊ በማደሪያው ውስጥ ነፍሳቸውን አሳድር። ስጋቸውንም ትንሣኤ በሰራባት በቀጠሮ ቀን አስነሳ። የማይታበል ተስፋ ቅዱስ ቡሩክ እንደመሆኑ መንግሥተ ሰማያትን ማድላቸው። አቤቱ እና አገልጋዮችን ወገኖችን ሕዝብን ሁሉ ማረን። ለአገልጋዮች ከዚህ መሄድ እንጂ ሞት የለባቸውምና በድለው ከዚህ የተሰወራቸው ቢኖር ሰው እንደመሆናቸው ይቅር በላቸው። ቸርና ሰው ወዳጅ አንተ እግዚአብሔር ነህና በፊትህ ከኃጢአት ንጹሕ የሆነ የለምና። በዚህ ዓለም እንኳን አንዲት ሰዓት ቢኖሩ የነፍሳቸውንም መንገድ ያለ መከልከልና ያለ መቀኝነት አቅንተ ስጥ። የሚያረጋጋና የሚያሳርፍ መንፈስን ለሰዎቻቸው በክርስቶስ በእርሱ ያለ ክብር ላንተ ይገባል ወለዓለመ ዓለም። ሰላም ወወልድ ወመንፈስ ቅዱስ ወቅራ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ወሀብተ ረድኤቱ ወትረ ይራቅ እምኔ ወእምነ ኩልክሙ ወትረ በኩሉ ጊዜ ወበኩሉ ሰዓት ከመጨረሻቱ ቅታም ልዩ ሶስትነት በማመን ፈጽምልን። ጌታ ኢየሱስ ክርስቶስ የታመሙ ወገኖችን ጎብኝትና እንግዶችን አባቶቻችንና ወንድሞቻችን መርተው በሰላምና በጤና ወደ ቤታቸው መልሳቸው። የሰማዩን ንፋስ ዝናቡን በዝቻሜ የሚያፈራውንም የምድሩን ፍሬ እንደ ቸርነት ዘወትር ተድላና ደስታን አድርግ። ሰላምን አጽናልን። ሁልጊዜ ለእኛ በጎ ነገር ሊያደርጉ ጽኑዓን የሚሆኑ የመሪዎቻችን ልቦና መልስ። በቅድስት ቤተክርስቲያን ሁልጊዜ ለሚሰበሰቡ ሊቃውንት ፍቅርን ስጥ። ለእያንዳንዱ በየስማቸው አያለን በሚሆኑ ፊት ሰላም ናዛላቸው። አምላካችን ሆይ በቀናች ሃይማኖት ያንቅላፉ የረረፉ ወገኖቻችንን ነፍሳቸውን አሳርፍ። እግዚአብሔር ነፍስ ዓመት ወለተ ማርያም ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማዕት ዋጋቸውን ይከፍላችሁ ዘንድ ዕጣንና ቁርባንና ሜሮን ዘይት መጋረጃ የንባብ መጻሕፍቶችን የቤተ መቅደስ ንዋያት በመስጠት የሚያገለግሉት ሁሉ ባር ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትን አምላካችን ክርስቶስ ይቅር በላቸው። በሚያስፈራና በሚያስደነግጥ በመንበረ ፊት ምጽዋት ያመጡን ተቀበላቸው። የተጨነቀች ነፍስ ሁሉ አሳርፍ። በሰንሰለት የታሰሩትን በስደትና በሩቅ ያሉትን መሪር በሆነ አገዛዝ የተያዙትን አምላካችን ክርስቶስ በቸርነት አድናቸው። መምህራችን ኢየሱስ ክርስቶስ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙ ሁሉ በሰማያት መንግሥት አስባቸው። ኃጥእ ባሪያህን አስበኝ። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ እስከ ዘላለም ጠብቃቸው። ጸሎተ ንስሐ የንስሐ ጸሎት። አቤቱ ዓለሙን ሁሉ ያዝ ጌታችን እግዚአብሔር ሆይ የነፍሳችንና የሥጋችን የደም ነፍሳችን ቁስል የምታድን አንተን ባል ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ተናግረሃልና ለአባታችን ለጴጥሮስ እንዲሁ የተናገረውን አንተ መሰረትና በዚህችን መሰረት ላይ ከወርድ ቤተክርስቲያን ስርዓት አለው። የሲኦልም ደጆች ሊያጠፏትናል ያነዋውጧት አይችሉም። ለአንተም የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰረው በሰማይ የታሰረ ይሆን ዘንድ፣ በምድር የፈታው በሰማይ የተፈታ ይሆን ዘንድ ወንዶችን ሴቶችን ሁሉ ባሮች በየስማቸው የተፈቱ ነፃ የወጡ ይሁኑ። የተፈታ ነፃ የወጣን እንሆን። የተፈታ ነፃ የወጣን እንሆን። በመንፈስ ቅዱስ ቃል ኃጥእ በደለኛ በመሆን በእኔም በባህሪ አካል በማወቅ ወይም ባለማወቅ ቢሰሩ አቤቱ ባሮችን አባቶችና ወንድሞችን እህቶችን ማስተው ጠብቃቸው። ዳግመኛም ኃጥእ በደለኛ የመሆኔን ወራድሬታ የተፈታ ኢየሱስ በሚሆን በአብና በወልድ በመንፈስ ቅዱስ ቃል የተፈታን ነፃ የወጣን እንሆን። ኃጥእ ወደ መሆን ለባህሪያን በዚህ ቃል መሐሪ ቅርብ ባይ ሰውንም የምትወድ አምላካችን ሆይ እግዚአብሔር የዓለሙን ኃጢአት የምታርቅ የወንዶችን የሴቶችን ባሮችን ንስሐቸውን ተቀበል።
የዘላለም ደህንነትን በደህንነት የሚሆን ብርሃንንም ግለጽላቸው። አቤቱ ኃጢአታችን ሁሉ ይቅር በለን። ቸር ሰውን የምትወድ አንተ ነህና ይቅር በይ አምላካችን እግዚአብሔር ማቴራ ከምሕረትም የበዛ እውነተኛ የምትሆን የእኛንም ኃጢአታችንን አስተስርይልን። ወንዶችና ሴቶች ባሮች ሁሉ ከበደልም ከመርገም ሁሉ አድነን። በቃላችንም ቢሆን በስራችንም ቢሆን በሀሳባችንም ቢሆን አቤቱ አንተ የምንበድል ተውልና አስተላቃልን ይቅርም በለን። አምላካችን እግዚአብሔር ሆይ አንተ ቸር ሰው ነህና አቤቱ የተፈታ ነፃ የወጣን አድርገን። ወገኖች ሁሉ ፍታቸው። ኃጥእ መሆን ባሪያን ፍታ። ክቡር የሚሆን የጳጳሳትን አለቃ አባ ማትያስና ብዙ ስለሚሆን አባ ዮሴፍን ጠብቅ። አምላካችን እግዚአብሔር ካህናቱንም ምእመናን ሕዝብህን ሁሉ ጠብቅ ይቅር በለን። አቤቱ ሀገራችንንም ኢትዮጵያን አስባት። የሚጣሏትና ጠላቶቿን ፈጥነህ አስገዛላት። የጳጳሳትን አለቆች ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትና ዲያቆናቱን፣ አንባቢዎችና መዘምራን፣ ደናግልና መነኮሳትን፣ ባልቴቶችና አባትናት የሞቱባቸው ወንዶችን ሴቶችንም ሽማግሌዎችን ልጆችን ክብርት በክቶን በዚህ ቤተክርስቲያን ያሉትን የቆሙትን የክርስቲያን ወገኖች ሁሉ ይቅር በላቸው ማራቸው። በቀናች ሃይማኖት ሆነው የሞቱ ወገኖቻችንን አባቶቻችንና ወንድሞቻችንን እህቶቻችንን ሁሉ አስባቸው። ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገም ከበደል ሁሉ ከክህደት ሁሉ ከመገዘት ሁሉ አድነን። በክህደትና በርኩስ ካለዋና ከአረማን ጋር አንድ ከመሆን አድነን። አቤቱ ጥበብና ኃይል ልቡና እውቀትን ውስጠን እንግዲህ ከሚፈታተን ከሰይጣን ስራ ሁሉ እንሸሽ ዘንድ አቤቱ ሁልጊዜ ውድህንም ፈቃድህንም እንስራ ዘንድ ስጠን። ስማችንን በመንግሥተ ሰማያት በሕይወት መጽሐፍ ቅዱሳና ከሰማዕታት ሁሉ ጋር ጻፍ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያለ ቅጽ ለአንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ ይቅር ይበለን። ይፍታሕ ይድጋጽ ቅዱሳት ሊቀ ካህናት ሥራ ኃጢአት ወደም ሳሲያ በሳዘዋውን ሳዘዋውን ስልጣን ለዋለ በዛ ይወረ መንስኩ ከባይረ ልከው ኃጢአትኩም ዘገበርኩም አወይ ካህናት ወላ አወይ ዲያቆናት አጉርታ መዚያር ኩን ፍቷን ሷን የረሰይነር ዝክም ከመተኩም ድሏነ ለመንግሥተ ሰማያት 40 ጊዜ ኪርያ ላይ ሶን
እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ሁላችሁንም ራሳችሁን ዝቅ ዝቅ አድርጎ ጌታችን አቤቱ ጌታችን ኢየሱስ ክርስቶስ ወልዶ ወደ እግዚአብሔር አብ ቃል ማኅበራዊት መድኃኒት በምትሆን በማመካኛ የኃጢአታችን ሁሉ ማሰሪያ ያጠፋ ንጹሐን በሚሆኑ ደቀ መዛሙርቱና በንጹሐን አገልጋዮች ፊት ያልገባቸው መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቅርላቸዋል፣ ይቅር ላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው አሁን በክብርት ቤተክርስቲያኑ ጊዜ የድኅነት ሥራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነት ሰጠህ። ኃጢአትን ይቅር ዘንድ ያዞር ዘንድ የበደሉን ሁሉ ማሰሪያ ይፈቱ ዘንድ ወንዶች አቤቱ አሁን ሰው ወዳጅ ሆይ
ዳግመኛ ከቸርነት ለምናለች አለን። ስለዚህም ስለ ወንዶች ስለ ሴቶች ባሮች አባቶችን ወንድሞች ሴቶችን ደካማ ስለመሆን ስለ እኔ ስለ ባሪያ ስለ ወገኖች ብለህ ይቅር በለን ማረን። አምላክ በደገብሮ ቆሞስ ከመይባርክ እስከ ዘላለም ጠብቃቸው ከፍ ከፍ ማድጋቸው ባለች በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደግሞ አያት ቤተክርስቲያን ጠብቃት። በዚህ ቅዱስ ቤተክርስቲያን መጥታችሁ ተሰብስባችሁ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ የሕግና ሥርዓት ደም ስለሚሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት ያውቃችሁ የተዘጋጀ ንጹሐን እንሆን ዘንድ እግዚኦ መሐረነ 40 ጊዜ ኪራ ላይ ሰው ወቶ ካፌርሳ ኢየሱስ ክርስቶስ እስራኤል ታጢያት የዋጢያተ ኩሉ ዝክር ማይሰራ እግዚአብሔር ይፍታ። ምስለ ኩልክ ጸጋነ ሳይነ ወተረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ያከ እግዚኦ